በመጀመሪያው ቀን እንዴት ወንዶች የሚያደርጓቸው ነገር ግን ደግሞ ሴቶች አብዝተው የሚጠሏቸው ወይም ደግሞ የሚማረሩባቸው ጉዳዮች እናንሳ። እነዚህ ነገሮች ከማድረግ የምትቆጠብ ከሆነ እመነኝ የመጀመሪያ ቀን ቀጠሮ ስኬታማ ይሆናል። መጀመሪያው ነገር በጣም አዋቂ ወይም ደግሞ አስተዋይ እንደሆኑ ለማሳየት መሞከር ነው። ብዙ ወንዶች የሚሳሳቱ ሴት ልጅን ሲቀርቡ በጣም አስተዋይና በጣም አዋቂ እንደሆኑ እያንዳንዱ ነገር ላይ ማረጋገጥ ይፈልጋሉ። ይህ ነገር ስህተት ነው። ምክንያቱም ያቺ ልጅም ወደ ህይወት ስትመጣ መሰማትን መደመጥን ትፈልጋለች። አንተ ግን እንዳልኩ ህይወት ስለገባህ ወይም ደግሞ ህይወት እንደገባህ በማስመሰል እያንዳንዱ ነገር ላይ ልምራሽ ስትላት አስተማሪ ነው የምትመስለው። ያ ማለት ከግንኙነቱ ይልቅ የተማሪና የአስተማሪ ግንኙነት እንዲኖራት ታደርጋለች። ያቺ ልጅ ደግሞ በዚህ ግንኙነት ላይ ምንም አይነት ፍላጎት አይኖራትም። ሁለተኛው የገንዘብ አቅምህን በማሳየት ብቻ ሴት ልጅን ወደ ህይወትን ለማምጣት የምትሞክር ከሆነ ብዙ ወንዶች የሚሳሳቱ ስህተት ነው። ገንዘብ ስላላቸው ወይም ደግሞ አቅሙ ስላላቸው ብቻ የትኛውንም ሴት ወደ ህይወታቸው ማምጣት ይፈልጋሉ። እውነታው ስንሄድ ሴት ልጅ ወደ ህይወትህ ልትመጣ ትችላለች ገንዘብ ስላላት። ያ ማለት ግን ሴቷ ገንዘብ የምትፈልግ ሴት ናት እንጂ ወደ ህይወት የምትመጣው አንተ የምትፈልጋት ሴት ትመጣለች ማለት አይደለም። እና ብዙ ወንዶች ይህ ነገር ስለሚምታታባቸው እያንዳንዷ ሴት በገንዘብ ለመግዛት ወይም ደግሞ በገንዘብ ለመሳብ ይሞክራሉ። ሌላው ደግሞ የሚያረጋግጠን ለምን መሰለህ? ማይንድ ላይ ወይም ደግሞ አካደሚካል በጣም ጥሩ እንዳልሆንክ እያስረዳህ ትመጣለህ። ያ ማለት ያቺ ልጅ ለገንዘብህ ትቀርባለች፣ ማንነትህን ወይም ደግሞ አንተ ያለውን ፐርሶናሊቲዎች በአጠቃላይ ግን ትራሽ ባስኬት ውስጥ ነው የምትከተው። ሶስተኛው ነገር ደግሞ አንድም ስህተት እንደማይሰራ ፍጹም ሰው ራስን አድርጎ ማሰብ ወይም ደግሞ ያችን ሴት መጠበቅ ነው። ሴቶች ከሚጠሏቸው በተለይ ፈርስት ዴት ላይ ራስን ፍጹም ሰው አድርጎ ማቅረብና ማገነን በጣም የሚያስጠላ ባህሪ ነው። ምክንያቱም ሰው ራሱን ሆኖ እንዳይቀርብ ታደርገዋለህ። ስለ ራስህ በጣም ጉራ ትነዛለህ። ስለ ራስህ መልካም ነገሮችን ታወራለህ። ስለ ራስህ ጥሩ ጥሩ ነገሮች ብቻ መርጠህ የምታወራ ከሆነ አርቲፊሻል የሆነ ማንነት እንዳለ ትገነዘባለች። እመነኝ፣ ይህ አርቲፊሻል የሆነ ማንነት ለመስበር ደግሞ 3-4 ቀን ብታገኝህ በቂ ነው። ስለዚህ ያቺ ልጅ ግን የምታደርገው የመጀመሪያው ቀን ቀጠሮ ላይ እዛው ዳምፕ ልታደርግ ይችላለች። ምክንያቱም አንተ አርቲፊሻል ነህ። ትክክለኛው ሰው ምንድን ነው? ማንኛውም ሰው በህይወቱ ስህተት ይሰራል። ያን ስህተት እያነሳ እንድትስቅ እንድትጫወት አድርጊያ ማለት ሙሉ በራስ መተማመን እንዳለ ያሳያል። ነገር ግን እንዳልኩህ አርቲፊሻል የሆነ ማንነትን ብቻ ለማሳየት መጋጋት ትርፉ ኪሳራ ነው። አራተኛው ያደናነቅ መስሎ ገና በመጀመሪያው ቀን ቀጠሮ ስለ ውጫዊ ማንነቷ አብዝተህ የምታደናነቅ ከሆነ ነው። ያ ማለት ስለ መልኳ ማማር ወይም ደግሞ ስለ ሰውነቷ ቅርጽ አብዝተህ የምትናገር ከሆነ ልጅቷ ራሷን እንደ ዕቃ እንድታይ ማድረግ ትጀምራለህ። ወይም ደግሞ ይህ ልጅ እንደ ዕቃ ነው ያየኝ ትላለች። ምክንያቱም ሰው ናት፣ ውስጣዊ ማንነት አላት። ያ ማለት የራሷ አስተሳሰብ አላት፣ የራሷ አይዲዮሎጂ ምናምን ይኖራታል አይደለ? ወይም ደግሞ ፐርሶናሊቲዎች አሏት። እነዛን ነገሮች አጉልተህ መናገር ሲገባ ነገር ግን በመጀመሪያ ቀን ቀጠሮ ስለ ሰውነቷ ስለ መልኳ ማማር አብዝተህ የምትነግራት ከሆነ አንተም ከቆሻሻ ላይ ታታይህም። ምክንያቱም ምን መሰለህ? የፈለካት ለሆነ ነገር እንደሆነ ይገባታል። ማለት ያው ፊዚካል የሆነ አታችመንት ሊሆን ይችላል፣ ወይም ደግሞ የሆነ እሷ በሚያቀርብ ነገር እንዳለ አድርጋ ማሰብ ጀምራለች። ምክንያቱም ማንነቷ ወይም ደግሞ እርሷ ባላት ማንነት አይደለም ልትወዳት ልትቀርባት የሞከርከው። ስለዚህ ልታስብበት ይገባል። በመጨረሻ የምናየው ወሳኙ ነገር ደግሞ ስለ ቀድሞ ፍቅረኛ በስህተት የሚሆን ማውራት፣ በጎም ሊሆን ይችላል መጥፎ ነገሮችም። በመጀመሪያ ቀን ቀጠሮ ገና የምታወራ ከሆነ ጥሩ ብታወራ ያላለቀ ፍቅር እንዳለብህ ወይም ደግሞ ያቺ ልጅ ዛሬም ከውስጥህ እንዳልወጣች አመላካች ነው። መጥፎውን ደግሞ መርጠህ ብታወራ ይህ ልጅ ቶክሲክ ነው ወይም ደግሞ አቃጣይ የሆነ ወንድ ነው እንጂ እንዲሁም አራቀችውም የሚል ልጅቷን ድምዳሜ ውስጥ ልትከታት ትችላለህ። ስለዚህ በመጀመሪያ ቀን ቀጠሮ ተሳስተህም ይሆን ስለ በፊት ፍቅረኛ ስለ ቀድሞ ኤክስ የመሳሰሉ ነገሮችን በፍጹም ማውራት የለብህም። የማይወራ ነገር ነው። እምልኝ ወደፊትም ባታወራው መልካም ነው፣ ያለፈ የህይወት ታሪክ እንዳለፈ ግልጽ ስለሆነ የሚያስወራ ነገር አስገዳጅ ነገር ከሌለ በስተቀር። ነገር ግን እንዳልኩ ገና በመጀመሪያው ቀን ቀጠሮ አብዝተህ ስለ ኤክስ የምታወራ ከሆነ ወይ ፍቅር እንዳለብህ ማለትም ያላለቀ ፍቅር እንዳለብህ አመላካች ነው፣ አሊያም ደግሞ ከአንተ ባህሪ ችግር እንዳለብህ ያቺ ልጅ ወዳ ሳይሆን በግዷ እንደራቀች አመላካች ነው። ስለዚህ እንዳታደርጋቸው። እምልኝ እነዚህን ነገሮች የምታደርጋቸው ከሆነ ያቺ ልጅ በቶሎ ልትርቅ ትችላለች። ገና ቀጠሮ ሳትጀምረው በመጀመሪያው ክል ያበቃለት ይችላል ነው የሚመለ